አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። ዛሬ እንግዲህ ከስተዛሬው ለየት ባለ እውነተኛ የፍቅር ታሪክ የሚል ታሪክ ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እውነተኛ የፍቅር ታሪክ ይላል። ምንም ስራ የሌለው አንድ ወንድ የባንክ ሰራተኛ የሆነችን ሴት ለማግባት ይፈልጋል። ፍራቻ ቢኖርበትም ብዙ ሰዎች ስራ ሳይኖርህ ስራ ያላት የባንክ ሰራተኛ ማግባት እንደሌለበት ይነግሩታል። የሆነ ሆኖም ይጋባሉ። ልጅቱም ከደሞዟ 10% በኩራት እየቀነሰች በየወሩ 10,000 ብር እንዳለ ለባሏ ትሰጠው ነበር። በየወሩ ይህን በማድረግ ትቀጥላለች። እርሱም ከተቀበለው ገንዘብ ለሚስቱ 2,000 ብር ለግል ጉዳዋ ይሰጣት ነበር። ከዚያም በቀረው ገንዘብ ምን ማድረግ እንዳለበት ይወስናል። በዚህ አይነት ሁኔታ ላለፉት 3 ዓመታት ያህል ይቆያሉ። በእነዚህ ዓመታት ያለምንም ችግር በደስታ ሚስትም ተቃውሞ ሳታሰማ ይኖሩ ነበር። ተቀዳሚ ቤቱንም ስራ አሻፈሬ ሳትል ለ3 ዓመታት ትሰራ ነበር። ሆኖም ጓደኞቿ የቤቱን ስራ ሁሉንም ስራ መስራት ይቅርብሽ፣ ላንቺ ማሰብ አለበት እያሉ የተሳሳተ ምክር ይሰጧትም ነበር። በተለያዩ ቃለ መጠየቅና ስራ ፍለጋ ከአንዱ ወደ ሌላው አካባቢ ለመዟዟር በወር 2,000 ብር ጥቅም ላይ ያውል ነበር። በስተመጨረሻ በጥሩ ኩባንያ ተቀጠረ። ደሞዙም ለመነሻ የሚሆን በየወሩ 25,000 ብር ነበር። ከጥቂት ዓመታት በኋላ አዲስ ምርጥ ቆንጆ መኪና በሚሰራበት ድርጅት በኩል በማስመጣት ይገዛና ለባለቤቱ የመኪናውን ቁልፍ ሰጠ። እናም ለ3 ዓመታት ያህል እሱ በህዝብ መጓጓዣ መጓዙን ቀጠለ። ከዚያም የመጀመሪያውን መኪና ክፍያ በመጨረሱ እንደገና ከመጀመሪያው የተሻለ ሁለተኛ መኪና ገዝቶ የመጀመሪያውን የመኪና ቁልፍ ከእርሷ ተቀብሎ የአዲሱን የመኪና ቁልፍ ለሚስቱ ሰጣት። ከዚያም ከጥቂት ዓመታት በኋላ በራሳቸው ቤት ውስጥ ለመኖር ጀመሩ። አንድ ቀን ሚስትየው ጥቂት ሰነዶችን እንደ አጋጣሚ ታገኛለች። እሷም በጥንቃቄ የተቀመጠውን ፋይል ስትመለከት ትኩረቷን ሳባት። እርሷም ስትከፍት የሰርጓን ፎቶዎች ተመለከተች። በፋይሉ የመጀመሪያ ገጽ ላይ በጣም ቀጭንና በጣም ትንሽ ነበረች። ከዚያም ሰነዶቹን በሙሉ ተመለከተች። የመሬት ግዢና በቤት ውስጥ ያሉ ማንኛውም ሌሎች ነገሮች በሙሉ በስሟ የተጻፈ ደረሰኞች ነበሩ። በመጨረሻም ገጽ ላይ ግን የእርሷ የጋብቻ ፎቶና በእርሱ የተጻፈ ማስታወሻ አየች። እንዲህ ይላል፣ ሚስቴ የእኔ ሁለ ነገር ናት። በዚህ ቤት ዋጋ እንኳ አይተካትም። እርሷ በ100 ሚሊዮን ብር አላገኛትም ይላል። እንባዋን ከዓይኖቿ መንከባለል ጀመሩ። እነዚህ ባልና ሚስቶች በ1997 ተጋቡ። በ3 ልጆችም ተባረኩ። እውነተኛ ፍቅር እስከ ዛሬ ድረስ ይኖራል። ማወቅ ያለባችሁ ሁሉም ሁኔታዎች ቋሚ አይደሉም ይላል። እና ወደዚህ ስላዳመጣችሁ ከልብ አመሰግናለሁኝ። ሀሳብ አስተያየታችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ አስቀምጡልኝ። ይሄ እውነተኛ ታሪክ ማጣት እንዳለ ሁሉ ማግኘት አለ፣ ማግኘትም እንዳለ ሁሉ ማጣትም አለ። ዛሬ እኛ እንዳለን እያወቅን ሌላው ስለሌለው ብቻ የህይወታችን አጋር አይሆንም ብለን ማሰብ የተሳሳተ ነው ማለት ነው። ነገ ህይወት ጊዜ የሰው ጀግና የለውም፣ የጊዜ ጀግና እንጂ ማለት ነው። ዛሬ ካለንበት እኛ ካለን በመደጋገፍና በመረዳዳት ነገ እሱ የተሻለ ቦታ እንደሚደርስ ተስፋ እናደርጋለን። ስለዚህ ይሄ የፍቅር ታሪክ የሚያስተምረው ምንድነው? ላለው ለሌለው እየተጋገዙ መኖርንና ፍቅር ካለ ነገሩ